እቺ መሆን የምትመኛት ሴት አሁን የምትሆኝበት ሰዓት ነው። ውስጥሽ ላይ የሆነች ሴት አለች። እሷ ሴት መሆን ትፈልጊያለሽ አንቺ። እቺ ሴት በጣም ኮንፊደንት ነች። ለራሷ ያላት አመለካከት በጣም ገራሚ ነው። ሰዎችን ለማስደሰት ራሷ የምታጣ ሴት አይደለችም። ስኬታማ ለመሆን የተነሳች ሴት ነች። ቆርጣ ማለት ነው። ያለምንም ኤክስፕላኔሽን፣ ያለምንም ሰዎችን መለመን ማስረዳት ቆርጣ የተነሳች ቆራጥ ሴት ነች። እቺን ሴት መሆን ትፈልጊያለሽ፣ ግን ካጠገብሽ ብዙ ሰዎች አሉ አንቺን የሚያቆሙሽ ማለት ነው። የሚይዙሽ፣ የሚጎትቱሽ እነዚህ ሰዎች ናቸው እድሜ ልክሽ ማለት ነው ስታክ ሆነሽ እንድትኖሪ ያደረጉሽ። በድሮ ማንነትሽ፣ በድሮ አስተሳሰብሽ እያስመሰልሽ እንድትኖሪ ያደረጉሽ እነዚህ ሰዎች ናቸው። አየሽ፣ እነዚህ ሰዎች ለማስደሰት ስትይ ራስሽን አስረሽ ነበረ። አሁን ግን ማወቅ አለብሽ እነዚህ ሰዎች ማለት ነው አንቺ ካልተቀየርሽ በምንም ተአምር እንድትቀየሪ አያደርጉሽም። ምክንያቱም አንቺን የሚያውቁሽ በድሮ ማንነትሽ ብቻ ነው። አዲሱ ማንነትሽ አምጥተሽ ካላሳየሻቸው ማለት ነው እነዚህ ሰዎች ሁሌም ስታክ ያደርጉሻል በነበርሽበት ማንነት ማለት ነው። ኢቭን አዲሱ ማንነት ብታመጪውም ለራሱ የማይቀበሉት ሰዎች ብዙ ናቸው። ከቤተሰቦችሽ ጀምሮ የሚተርብሽ ሰው በጣም ብዙ ይሆናል። እመኚኝ ነው ምልሽ። እግዚአብሔር በዚህ ነው የሚፈትነን። ምክንያቱም በረከትሽ ለመምጣት ሲቃረብ ብዙ ሰዎች መፈተን ይጀምራሉ አንቺን። ብዙ ጓደኞች ካንቺ መራቅ ይጀምራሉ። መቀናናት ይመጣል፣ ተራቢ ይመጣል፣ መሳለቅ ይመጣል። እነዚህ ሁሉ ነገሮች አሳልፈሽ ማለት ነው ይቺ የምትፈልጊያት ሴት መሆንሽ አይቀርም። ግን አሁኑኑ ወስኝና ማለት ነው ተነሺ። ካንቺ ጋር መሄድ የሚፈልግ ይሄዳል፣ ወደኋላ መቅረት የሚፈልግ ደግሞ ወደኋላ ይቀራል። ግን የሚገባሽ ህይወት ማምጣት አለብሽ። ምክንያቱም እግዚአብሔር ስለመረጠሽ። ወድሻለሁ።